ምን አባውነ ነው እስካሁን ይቆያል? ምን ላርኩሽ አንዴ የተበሉትን ስልኮች እኮ ለመሸጥ እኮ ታች ወርጅ እኮ ይሄ ስልክ ደግሞ እኮ አልሄድ ብሎኝ እኮ ስንከራተት ነበር። ምን ማለት ነው አልሄድም አለኝ ማለት? ምን ማለት ነው? ያንቺ መስረቅ ሲገርመኝ እኮ እኔ ደግሞ ሄዶ መሸጥ እኮ በጣም ይገርማል። ምን ሆኖ? ምን ሆነ? መቼስ ይሄን ስልክ በልተሽው አይደለም? መቼስ በሆነ ጸማሃል ተወርብሮ ቀልበሽ ነው ይዘሽው የመጣሽው? ይሄ እኮ ይዞ ራስ ካለች እኮ እዛ ጭውው ላይ አጋችን ገጫቀጭበት ታኮ የምታደርገው እኮ ባክህ እኔ ራሱ ከሰረኩት በኋላ ነው ኤክስፓየር ዴት ያደረገ ኪስ ውስጥ እንደገባው የገባኝ። ደግሞ እኮ ብታይ ልጁ እኮ በቀን 10 ጊዜ እኮ ነው የሚደውለው። አንዴማ ዝም ብዬ ሳነሳው ወዴ እንዴት እንደበላኝ ብታይ። እህል ከበላው 4 ቀን ነው ስልኩ መልስልኝ አላለኝም። እኔማ ልመልስለት ነበር በኋላ ቀቡ ቢያስብለኝስ ብዬ እኮ። በጣም ቀለኛ ነህ። ለማንኛውም እንደምንም ብለህ አንዱን አገንትረው። በኩኩሻን ቢድ እንዴ ምን ነው ትንሽ አትቀበኝ? በጊዜ ሰብሬ ልግባ። እሺ ካልሽ ምንድነው እንደ ጥቁር ዶሮ የምትሽከረከሪ? እዚሁ ልደፊ ነው እንዴ? ቆይ አሁን ሄዳለሁ አላለሽም እንዴ? ሳስበው ተውኩት። ጋንጃ በሉ ጋንጃና በጫት ቀላቅለሽ ነው እንዴ ቀምሽው? በለው አልኩት ይብላይ ለቀምሽው ጫት ምን አገባኝ? በይሽ እንጂ ቃም እናንተስ ትንሽ አትሞክርም? ኧረ አልሞክርም። ከዛ ስዞርሽ ልደር እንዴ? እንዴ አንቺን አይደል እንዴ የምጠብቀው? ዛሬ ቀኑ ብራ ሊሆን ነው። ይሄማ እንዳለባበሱ ያበደ ስልክ ነው የሚኖረው። የቀን ሲሳይ ይላል ይሄ ነው። ወይኔ ኩኩሻ አባቴን ጀግና ነው። እሺ ወይኔ አቢቲ ወይኔ አቢቲ በላችኝ። አሬ የመጨረሻ ጀግና ናት። አንድ አይነት መስመር ላይ ነን ማለት ነው። በላው ብዬ ተበላው። አረ ያርግልሽ። ወይኔ 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 አንተ ዛሬ ሌለ ፋውል አይደል እንደ ገባሁት? ምን ሆነ? ሌባ ሰረቅ የተባለው ተረት እኮ እኔ ላይ ደረሰ። የምትገርም ቺካየው ማለት ነው። ከዛ እቺንማ በላታለሁ ብዬ እጄ እንትን ስል እኔን በልታኛ አትሄድም። አለባበሷን ብታየው ወይኔ የሌለ ይቅባት ልጅ ነው የምትመስለው። የሌለ ሰው ማለት ያልተነበበ መጽሐፍ ከላይ እንጂ ውስጡን አናውቀው። አንተ ማንበብ ጀመርክ እንዴ? እንዴ አሁና አሁና አንተ አሁን ይላል እንዴ? አንተ አሁን አስችሎ መጽሐፍ ልታነብ? እሺ ሌላውን ተው። ቆይ አንተ እኮ ማለት እኮ የታክሲ ጥቅስ እንኳን እኮ በትግል የምታነብሰው እኮ ነው። ሌላውን እሱንም እንቶ አንተ እኮ እንዴ አንተ የመጽሐፍ ርዕስ ታውቃለህ? አታውቅም? ምን ታረግ? እኔን አብርሃም በጋገኘኝ ተጫወተብኝ። በልሻውን ስልክን ስጤ ልደውልላት። ግን ታነሳላለች? ምናልባት የሷ ስልክ እኔ ጋር ስላለ ታነሳለች። በጣም እንጃ። ሄሎ አድናቂሽ ነኝ ከኤፍቢአይ። እኔም አድናቂ ነኝ ከማዕከላዊ። አሰራረቅሽ እስካሁን ድረስ ኤፍቢአይ ውስጥ መነጋገሪያው ነው። ለምን እንደሆነ ታውቂያለሽ? የማይደፈረውን ስለደፈርሽ ማለት ነው።
አንቺ እኔ ኪስ ውስጥ እኮ አይደለም የሌላ ሰው እጅ ሊገባ ይቀርና የኔም እጅ እኮ ደፍሮ አይገባም። ኧረ እኔ ጨዋ ነኝ፣ ማንንም አልደፈርኩም። የኔ እናት መቼስ ለምኛ አይደለም ስልኬን የሰጠውሽ አይደል? አዎ ለምን አልሰጠኝም? በላይኛው ማንነት የተሸወደ ነው። አንቺስ በላይኛው ማንነት የተሸወደሽ አይደለም እንዴ? እንዳለባበስ እኮ የቸገረ ሳይሆን ቪኤቴ ኔቱ ጋር ነው የቆምኩት ብለህ የምፈልግ ነው እኮ የምትመስለው። ያንቺስ አለባበስሽ እኮ ምንም የቸገረው አትመስይም። ገንዘቤ ኔቱ ጋር ልጣለ እያልሽ እኮ የምትዞሪ ነው የምትመስይው። ለማንኛውም ለምን ዲፕሎማሲ የሆነ ርክክብ አናደርግም? ደስ ይለኛል። እሺ በዚህ እጅሽ ዳሰሽ ነው እንደዚህ ድንዝዝ ብዬ ቀረውት። አደንዛዥ ጽራሱ ወስድኮ እንደዚህ ያልደነዝዝ አላዋቅ የምሬን ነው። ይሄው ቅድም እንደዳበሽ እስካሁን ድንዝዝ ብያለሁ። እንደዛማ ባይሆን ኖሮ መቼ ከኔክስ ገብተሽ ታውጪው ነበር። እኔ ራሱ ኪሴ ገብቶ ማንንም ሰው ሞክሮኝ አያውቅም። አንቺ አይጥነሽ እንዴ ታዲያ በሞከሪያ የምትሆኝ? ለማንኛውም ተጫዋች ነው። ለሌላ ጊዜሽ ግን ጠንቀቅ በይሽ። ስማ። አቤት። አንተም ለሌላ ጊዜ ሁለተኛ ዙር እንዳትሸወድ። ወይ እናቴን የመጨረሻ ነው የተመቸሽ። የመጨረሻ ማለት ጀግና ነሽ። አለ እንጂ እኔ ነፈስ ጩኒ የሚባል አንተ የመጨረሻ ሙድ የገባት አይደለች? የመጨረሻ ሙድ የገባት ናት። ደግሞ በእኛ የሙያ ዘርፍ ውስጥ እንዲህ አይነት ቺክ በመኖራ የመጨረሻ ነው የኮረውት። በቃ ዛሬ ስለሷ ስታወራ ጆሮዬ ልደፍ ነው። ግን ስትመልስላት ምን አለች? በቃ ተገናኘን፣ ተቀባበልና አለቀ። አረ እሷ ምን ትለኛለች? ይባስ ብላ ይወልድ ዋሌቴን መረቀችልኝ። ምን? በቃ ሙዱ ስለተመቸኝ መለስኩለት። ቆይ ግን ማየት እንክርፋፍ ነው በአንድ ጊዜ ሁለት ጊዜ የሚበላው እንዴ? እንዴት ነው የምንከረፋፈው? እጇን ብታየው አይደለም ሌላ ነገር የሚሰራ ይቀርና እንደው ዝም ያረፈበት እንኳን እኮ አይመስል። ቆይ ግን ስሟ ማን ነው? ይገርምሃል፣ ስሙን ራሱ አልጠየቁትም። ወይኔ አንተ ስሟን አልጠየኳትም። የሁሉ ነገር ተጫውታችሁ ስሙንም አልጠየቅሽው? ለነገሩ ምን በዛ አራራ ፀሐይ እንዴት ነው የምጠይቃት? እኔ በአራራ ስሙ ሳይሆን በርጫ ነበር የሚታየኝ። አራራ ትላለህ እንዴ? አራራማ ላንተ ሰው የለኝም። አንቺ ደግሞ ከበርጫ ያለፈ ነገር ፊት ለፊትሽ ቆሞ ስለ በርጫ ታስቢያለሽ እንዴ? የሱስ ስም ስጠይቀው የበርጫ ሰዓት ያልፎብኝ በኋላ እንደ ቻይኖቹ አይኔ ይጥበብ እንዴ? አይደለም መጥብ ለምን አተኝ? ለኔ እንደዚህ አይነት ነገር እንደማይመችኝ ታውቃለህ አይደለም? አሁን ልጀብንበት አጨጭቀኝ። ለማንኛውም በቃ እኔም ስራ ከፍተህ